ፎርጌት 10 ዓመት እንዳለ ደግሞ እኔ የስራ ገንዘቤን እንዳለ በቃ እጠቀምበታለሁ ብዬ የምሰራበትን የዛኔ ስራዬን ትቼ እሱ ላይ ነው ያዋልኩት። ታውቃለህ በቃ ሁሉ ነገር የዛ ነው ያዋልኩት። ይኸው ባሎቹ ብቻ ይኸው አሳድገው እግዚአብሔር ይወርቅ እንደው መስማ እግዚአብሔር ይመስገን ያላረጉኝ ነገር የለም። በጣም በቃ የፍርድ ቤት ኬዝ ደግሞ አትግባበት ደግሞ አንተ ይኸው ገንዘቡ 60 ብር ዶላር እያለ ነው እዛ የተቀመጠው። ይኸው 100 ብር ጨምሮ ቁጭ አለ። እግዚአብሔር በዛን ሰዓት ስንት ነገር እሰራበታለሁ ያልኩት አሁን ይኸው ተፎኖ አሁን በቃ ሞተ ገንዘቡ እዛ ቁጭ ብሎ እንደገና ለኢትዮጵያርቶ አስወስኖብኝ እንደገና ውሳኔ አሁን እዚህ እንዳለ ፋይሉ ተተባለ። ታዲያ ሰበር ነው ስህተት አለው አሁን ተብሎ ነው እዛ ከዛ ያቺ ውሳኔ አድርገው ገንዘቡን እንትን ሊያረጉ ነበር። አሁን እግድ ምናምን ተነገረ። አሁን ከዛ ዘፈኝ ያስጨርሽ ነው ለአሁን ለማክሰኞ ቀጥሮኛ ደግዱ ይመጣል። አንዴ አልሄድም በቃ እኔ ማዘን አልሄድም። አንድ ቀን ሄጄ እኮ ነው አንተ ያሳሰሩ የምስክር ቀን ሄጄ እዛ ተነጋግረው እሱ የከተማ ሀብታም ነው በዚህ ወጥቶ ንብረታችንን ብለው በቃ ዝም ብለው ለማስደንገጥ እና እዛ አድርገው ሊደራደሩ ይፈለጉ ያው ያላግባብ ስላሰሩ በጣም ያሳለፍ ነው ይሄን አመትና አዲስ አመት ያሳለፍ ታሪክ በቃ ሰው ሁሉም ሰው ነው በእርግጥ ዋጋ እየከፈለ ያለው ኧረ በጣም ብታይ በቃ ሁሉ ስራው ምን እንዴት ነው ልዬ በእናትህ አንተ እንዴት ነህ ታዲያ ስራ እንዴት ነው? እግዚአብሔር ይመስገን። እኔም እንትንም ደግሞ ከፍታለሁ ብዬ አሁን ሐምሌ አንድ ነው ላይሰንስ ማውጣት ምናምን ብዬ ጃክሮስ ጋር አንድ ቢሮ አግኝቻለሁ እና ቦታ ነው ቦታ የስራ ቦታ ይኸው ከፍታለሁ ብዬ እሱንም ደግሞ በቃ በቃ ማስታወቂያ ነው እሱ እንኳን እሱን እሰራለሁ ብዬ ነው። እሱ አሁን ስራው አሪፍ ነው። እሱ ልጀምር ብዬ ለምን ነው ተቃማም ስላለ እሱን ለመጀመር ብዬ ያልኩ አንድ አሪፍ ቦታ ቤት አግኝቼ ነበር። ቦታውም የስራ አካባቢ ነው። እስቲ እንግዲህ ከእግዚአብሔር ጋር እንግዲህ ከፍያለሁ። እስቲ መጀመሩ ነው እንግዲህ ከፈለኝ እስካሁን መቼ ነው ማግኘት ደስ ይለኛል። በብዛት የት ነው የምትሆነው? ማንንም ሰው አላገኝም ብታይ አልኩ። ማንንም ሰው እንደው በእናትህ መቼ ይመቻል? አንድ ቀን አገኛለሁ። እሺ ወደ ደውልልኝ። እሺ ወደ ደስ እሺ ሰላም ቴንኪው። እሺ እልልሃለሁ። እሺ